መጽሐፍ ቅዱስን እያየ ልታሳልፍ ነው? ጭፈራ ቢሆን ቆመት አለ። የእግዚአብሔርን ቃል ግን አታሳልፍ። ምናልባት እግዚአብሔር ሊያስተምር ይሆናልና ላይክ ላታደርግ ትችላለህ። ነገር ግን 3 ጊዜ ብቻ ኮፒ ሊንክ አድርግ። ከእግዚአብሔር ቃል አንድ ቦታ አብረን እናያለን። ኮመንት ውስጥ ገብታችሁ ሁሉ ከንቱ ከኢየሱስ ውጪ ብላችሁ ጻፉ። መጽሐፍ መክብብ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል አብረን እናያለን። እንደዚህ ይላል፣ በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፍ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው ይላል። በዚህ ቦታ ከንቱ ከንቱ ብሎ የሚናገረው ሰው ተራ ሰው አይደለም። እንደሱ ጥበበኛ ያልተነሳ ብቸኛ ንጉሥ ሰሎሞን ነው። ብዙ ሀብት አይቷል፣ ብዙ ብር